ሰላም እንዴት ናችሁ የዩቲዩብ ቤተሰቦቻችን ከመሶብ ስኩልስ በሌላ ደግሞ ቪዲዮ ዛሬ ተገናኝተናል። ዛሬ ደግሞ ከ6 ከ7 ቀን በፊት ላውንች ስለተደረገ አንድ ስፔሻሊ ለዲዛይነሮች በጣም የምትወዱት አንድ ቱል አለ። እሱን ነው ማስተዋወቃችሁ። አፊኒቲ ስቱዲዮ ይባላል። ካንቫ ያመረተው ምርት ነው። ስፔሻሊ አዶቤ የምንጠቀም ሰዎች እስከዛሬ በጣም ብዙ የምንቸገርባቸው ነገሮች አሉ። እነዛን የምንቸገርባቸውን ነገሮች ለመፍታት የሞከሩ ይመስለኛል። የኔ እይታ ነው እንግዲህ የሌሎቻችሁን እይታ አላውቅም። ለመፍታት የሞከሩ ይመስለኛል። ዛሬ ስለሱ የተወሰነ ነገር እነግራችኋለሁ። ይሄ ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ቻናላችንንም ሰብስክራይብ በማድረግ ለብዙ ሰዎች እንድንደርስ እርዱን። ወደ ቪዲዮ እንሄዳለን። የዲዛይን ዓለሙ ላይ ያላችሁ ሰዎች ስፔሻሊ አዶቤን የምንጠቀም ሰዎች በጣም ብዙ የምንቸገርበት አንድ ነገር አለ። ይሄ አዶቤ በጣም ስካተርድ የሆነ ምርቶች ነው ያሉት። ለምሳሌ አዶቤ ኢሉስትሬተር፣ አዶቤ ፎቶሾፕ እና አዶቤ ኢንዲዛይንን በምናይበት ጊዜ ሶስት የተለያዩ ሶፍትዌሮች ናቸው። ሶስት የተለያዩ ስራዎችን ነው የሚሰሩት። ነገር ግን አዘ ዲዛይነር አንዱን ከአንዱ ሚክስ የምናደርጋቸው ስራዎች በጣም ብዙ ሆነው ነው የምናገኛቸው እና ለምሳሌ ፎቶ ኤዲት እያደረገን የምንሰራ ነገር ላይ ፖስተር ኢሉስትሬተር ላይ የሚመቸው ሰው ካለ ለምሳሌ የግድ ፎቶ መጠቀም ካለበት የግድ ፎቶሾፕ ላይ ደግሞ መሄድ መቻል አለበት፣ አናዘር ሶፍትዌር ማለት ነው። ከዛ በኋላ ደግሞ ለምሳሌ ሜጋዚን የሚሰራ ሰው ደግሞ ካለ ደግሞ ይሄ ቡክስ ፕሪንታብልስ ነገሮችን የሚሰራ ሰው ደግሞ ካለ የግድ ደግሞ ኢንዲዛይን ላይ መሄድ መቻል ይኖርበታል። አንዱን እየዘጋን አንዱን እየከፈትን ከዛ ኤንተር ያሉትን ነገሮች ሴቭ ደግሞ እያደረግን ነው የምንሄደው እና ይሄ ነገር ትንሽ ሃንዲ አይደለም። ስፔሻሊ በጣም ፋስት ሆኖ ለምንሰራቸው ስራዎች ሃንዲ አይደለም እና ዛሬ ካንቫ በጣም ሲቀለድበት እንዳልኖረ ስፔሻሊ ዲዛይነሮች ታውቃላችሁ። ግራፊክስ ዲዛይነር ነኝ ብሎ በምንድነው የምሰራው ስንለው በካንቫ የሚል ከሆነ ነው መልሱ መቼስ ይታወቃል። ስድብ ነው የሚወረድበት እና ያንን ነገር ካንቫ በጣም ላይክ ግራውንድ ብሬኪንግ የሆነ ቴክኖሎጂን ነው ይዞልን የመጣው እና ካንቫ ከዚህ በኋላ የሚከበርበት ታይም የደረሰ ይመስለኛል እና ካንቫ የምትጠቀሙ ሰዎች ዛሬ ቀን ወጥቶላቸዋል ማለት ነው። ስፔሻሊ አዶቤ ኢሉስትሬተር እና ፎቶሾፕ ነው የምንጠቀመው ብለን የሰደብናችሁ ሰዎች ይቀርበሉን። ዛሬ አፊኒቲ ካንቫ ደግሞ ይዞልን መጥተናል። ይሄ በጣም ኢምፖርታንት የሚሆነው ነገር ሶስት ነገሮችን አንድ ላይ የያዘ ነው ማለት ነው። ለምሳሌ አዶቤ ቅድም እንዳልኳችሁ ኢሉስትሬተር፣ ፎቶሾፕ እና ኢንዲዛይን ሶስት ሶፍትዌሮች እንዳሉ እዚህ አፊኒቲ ስቱዲዮ ላይ ደግሞ ምንድን ሆኗል? ቬክተር የኢሉስትሬተር ማለት ነው፣ then ፒክስልስ ለፎቶሾፕ ማለት ነው፣ and layout for InDesign የሚሉ ሶስት የተለያዩ ቱሎች ነገር ግን በአንድ ሶፍትዌር ውስጥ ነው ያመጡልን ማለት ነው። ይሄ በጣም ኢምፖርታንት የሆነ ግራውንድ ብሬኪንግ የሆነ ኒውስ ነው for the creative world ማለት ነው። ዛሬ የመጀመሪያውን ፓርት ሶፍትዌሩ ምን ይመስላል፣ እንዴት ዳውንሎድ እናደርገዋለን፣ እንዴት ኢንስቶል እናደርገዋለን፣ እንደገና ደግሞ የመጀመሪያው ሌአውቱ ደግሞ ምንድን ይመስላል የሚለውን ኢንተርፌሱ ምን ይመስላል የሚለውን እናያለን። እንዳትረሱ ሰብስክራይብ ማድረጋችሁን። እንደገና ሶፍትዌሩን ልታገኙበት የምትችሉትን ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ፣ በዛ ማግኘት ትችላላችሁ። ወደ ቪዲዮ እንሄዳለን። በመጀመሪያ ሶፍትዌሩ ስከፍተው እንደዚህ አይነት ኢንተርፌስ አገኛለሁ። ከዚያም በኋላ ፋይል ላይ በመሄድ ኒው ዶክመንት ዳያሎግ ቦክስ ይከፈትልኛል። በዚህ በግራ ሳይድ ደግሞ እንደምታዩት የዶክመንት ቴምፕሌቶችን አገኛለሁ። እነዚህ የዶክመንት ቴምፕሌቶች ላይ ፔጅ ሳይዝ፣ CMYK እና RGB፣ ፎቶ፣ ካንቫስስ፣ ቪዲዮ ኤንድ ዌቭ እንዲሁም ዲቫይስስ የሚሉ ቴምፕሌቶችን አገኛለሁ። ከዚህም በተጨማሪ ደግሞ እዚች ላይ ፖርትሬት እና ላንድስኬፕ የምናደርግባቸው ኦሪየንቴሽን የምንቀይርባቸው ቦታዎች አሉ። ከዛ በቀኝ በኩል ላይ ኔም ኦፍ ደ ፕሮጀክት የምንጽፍበት ቦታ አለን። ከዛ በኋላ ዩኒት ኦፍ ሜዥርመንታችንን እንደ ምቾታችን ማስተካከል እንችላለን። ኤን ኦልሶ DPI ደግሞ የምትለው ደግሞ ሪዞሉሽንን የምትጠቁም ኦፕሽን ናት። ስለዚህ ሪዞሉሽናችንን ከፍና ዝቅ ማድረግ እንችላለን። ያው ዲዛይነሮች እስከሆነን ድረስ ምን አይነት ሪዞሉሽን መጠቀም እንዳለብን እናውቀዋለን። ከዛ በኋላ የካንቫስ ዊድዛችንን ወይም ፔጅ ዊድዝ እና ሃይት የሚል ነገር አለ። እዚች ጋር ደግሞ እንደምታዩት ኮንስትሬንት ፕሮፖርሽን አለችኝ። እሷን በመጠቀም ሁለቱንም ሎክ ማድረግ ደግሞ እችላለሁ።
ከዛ በኋላ ከለር ላይ እሄዳለሁ። ከለር ላይ ሲሄድ ሁለት አይነት ኦፕሽኖች አሉኝ። አንደኛው ከለር ፎርማት የሚለው ነው። ሁለተኛ ደግሞ ከለር ፕሮፋይል የሚለው ነው። ከለር ፎርማቴን RGB ኦር CMYK ማድረግ እችላለሁ። ከለር ፕሮፋይሌን ደግሞ ስታንዳርድ RGB ላይ ማድረግ እችላለሁ። ይሄ እንደ ፎርማታችሁ ሊለያይ ይችላል። ከዛ በኋላ ትራንስፓረንት ባክግራውንድ፣ አርትቦርድስ ደግሞ ሞር ዛን ዋን አርትቦርድ ካላችሁ መጠቀም ትችላላችሁ። ኢሜጅ ፕሌስመንት አለን። ከዚህ መልቲ ፔጅ ደግሞ የሚለው ላይ ደግሞ ስንሄድ ደግሞ ስንት ነው ነምበር ኦፍ ፔጅስ ማስገባት የምትፈልጉት የሚለውን ነገር ያስመርጣቸዋል። ዊች ሚንስ አርት ቦርድ የምንለው ማለት ነው ኢሉስትሬተር ላይ። ከዛ በኋላ ማርጅንስ ደግሞ ይኖሩናል። ሌፍት ራይት ቶፕ ኤንድ ቦተም ማርጅኖችን ማስገባት እንችላለን። ኤን ኦልሶ ብሊድ አለን እዚህ ጋር። ከዛ በኋላ ደግሞ በስተ መጨረሻ ድሮዊንግ ስኬል የምትል ደግሞ አለችን። ይሄኛው አዲስ ነገር ነው እዚህ ሶፍትዌሮች ላይ በምን ያህል ስኬል እንደምናይ የሚጠቁመን ነገር አለ ማለት ነው። እነዚህን ነገሮች ካስተካከልም በኋላ ክሬት የሚለውን ፕሬስ በማድረግ አዲስ ዶኪመንት መክፈት እንችላለን ማለት ነው። ልክ አዲሱን ዶክመንት ልክ እንደከፈትን እንደዚህ አይነት ኢንተርፌስ ነው የምናገኘው። ይሄ ማለት ለመጀመሪያው ፓርት ለምሳሌ ቬክተር አለኝ። በቬክተር ላይ ቱልባሩን እንደምትመለከቱት ከቬክተር ወደ ፒክስል፣ ከፒክስል ወደ ሌአውት በምቀያየረው ሰዓት እያንዳንዱ ቱሎች ይቀያየራሉ። ዊች ሚንስ 3 ቱል በአንድ ሶፍትዌር ያልንበት ዋነኛ ሪዝን ይሄ ነው። ስለዚህ ኢሉስትሬተርን መጠቀም የምትፈልጉ ከሆነ እዚህ ላይ ቬክተር ነው፣ ፎቶሾፕ ደግሞ ፒክስል ነው። ደን ደግሞ ኢንዲዛይን ሌአውት በሚል እናገኘዋለን ማለት ነው። ከዚህም በተጨማሪ ካንቫ ኤአይን መጠቀም ከፈለጋችሁ ካንቫ ኤአይ እዛው ላይ ኢንተግሬትድ ሆነው ይታያል ማለት ነው። ዛሬ ይሄንን ፖስተር ለመስራት ነው የምሞክረው በቀላሉ። የመጀመሪያው ፓርቴ ኮፒ አድርገዋለሁ ፒክቸሩን። ከዛ በኋላ ፒክቸር ላይ የምሰራ ከሆነ የግድ መሄድ ያለብኝ ፒክስል ላይ ነው። ስለዚህ ፒክስል ላይ ሆኜ የቱልባር ኦር ደግሞ በተለምዶ ፎቶሾፕ ቱሎችን በመጠቀም ማስክ ማድረግ እችላለሁ፣ ስኬል ማድረግ እችላለሁ። ኤን ኦልሶ ብረሽ ቱል ደግሞ በደንብ መጠቀም የምችልባቸው እንትኖች አሉኝ ማለት ነው፣ ኦፕሽኖች አሉኝ ማለት ነው። ስለዚህ ፎቶን በተመለከተ የምታደርጉት ነገር ካለ ሪተች መስራት የምትፈልጉ ከሆነ ኤኒ ነገር መስራት የምትፈልጉ ከሆነ you should make sure ፒክስልስ ላይ መሆናችሁን ማወቅ አለባችሁ ማለት ነው። ናው እዚች ጋ ላይ ከላይዋ እንትን መጨመር ፈልጋለሁ፣ ቴክስት ቦክስ መጨመር ፈልጋለሁ፣ ከቦክስ ላይ ቴክስት ማለት ነው። ስለዚህ I need to go to the vector tool። ስለዚህ ቬክተር ቱሉ ላይ ሼፕ ቱልን በመጠቀም እዚህ ጋር እንደምትመለከቱት ቦክሴን ክሬት አደርጋለሁ። ከዛም በኋላ ፊሌን አስተካክዬ እሰራለታለሁ። ከዚህም በኋላ ደግሞ ቴክስት ላይ ደግሞ በመሄድ የምፈልገውን ቴክስት መጻፍ እችላለሁ ማለት ነው። በዚሁ መሰረት ቬክተር ላይ ያሉትን ነገሮች ስፔሻሊ ከሼፕ ጋር የተያያዙ ነገሮችን ቬክተር የምንላቸውን ነገሮች መስራት ኢዚየር ይሆናል ማለት ነው። ወደ መጨረሻ ወደ ሌአውት ደግሞ ስንገባ ይሄኛው የኢንዲዛይን ኮምፖነንቱ ነው። እዚህ ላይ ኢንዲዛይን ኮምፖነንቱ ላይ ሞር ፔጆችን ደግሞ መጨመር እንችላለን። ከአንዱ ፔጅ ባለፈ ሞር ፔጆችን አድ ማድረግ እንችላለን። በዚህ መልኩ ለምሳሌ 10 ፔጆችን አድ ማድረግ እችላለሁ። ሰው እንደ ስላይድ ሾው መጠቀም እችላለሁ። እያንዳንዱን እንደ ስላይድ ሾው ማየት እችላለሁ ማለት ነው። በጥቂቱ የመጀመሪያው ፓርት የአፊኒቲ ኢንትሮዳክሽን ቱቶሪያላችን ይሄንን ነው የሚመስለው።